መርካቶ ነበር ያልኩትና ስለ መርካቶ ትንሽ ነገር እንትን ልበላችሁ። እዛ ቦታው ላይ ብዙ መቅረጽ አልቻልኩም እና ግን ቦታውን ፊቴን እያስገባው አልቀረጽኩላችሁም፣ ግን ቦታውን ቀርጬላችኋለሁ በትንሹ። ዋናው ሀሳቤ ምን መሰላችሁ? አዲስ ዩቲዩበር ነኝ። ሰብስክራይበር እያደረጋችሁኝ ላይክ፣ ፎሎ ምናምን ሼር እንዳይረሳሽ። ሰምታችሁኛል፣ እንዳትረሱት። ጭራሽ መረሳት የሌለበት ነገር እሱ እና በቀጣይ ደግሞ ምን ልላችሁ መሰላችሁ? እኔ አሁን ዩቲዩብ ጀምሬያለሁ ከእግዚአብሔር ጋር። አሪፍ ከሆነ እግዚአብሔር ይመስገን እንቀጥልበታለን። ምንም እንትን ነገር የለም። ዩቲዩብ እንዲጀምር ያነሳሳኝ ወይም ደግሞ ያነሳሳኝ ነገር ምን እንደሆነ ኔክስት ቪዲዮ ላይ እነግራችኋለሁ ማለት ነው። ግን ይህ ቪዲዮ ይጠቅማችኋል ለማድረግ የምትፈልጉ ሰዎች ይጠቅማችኋል። እስከ መጨረሻው ተመልከቱ፣ ሳይሰለቻችሁ። ብዙ ወሬ አላብዛባችሁና ምን ልላችሁ ፈልጌ መሰላችሁ? እኔ መርካቶ ስወጣ የኔ ባህሪ ከሚደብሩኝ ነገሮች በጣም ጫጫታ ነው። አይታችሁት ከሆነ በጣም ብዙ ሰው አለ፣ ግፊ አለ ምናምን። ደግሞ እዛ ሰፈር ብቻ ተለይቶ የሚመጣ ይመስል ፀሐዩ፣ ኢማጂን በዚህ ከለር ፀሐይ ኑሮበት በጣም ከባድ ነው። በዚህ ትኩረት ፀሐይ ስብ ምናምን ለሊት እኮ በቃ አበራለሁ ነው የምላችሁ። ሶላር በሉ እኔስ በራሴ ላይ ብዙ አላሹፈና እና ሲቀጥል ደግሞ ምን ልላችሁ ፈልጌ መሰላችሁ? መርካቶ ውስጥ አሪፍ ነው፣ ብዙ ነገር ውስጥ ታገኛላችሁ። እኔ ግን ምንም ነገር እንትን የገዙትን አልቀረስኩላችሁም፣ ግን ደግሞ ቦታውን ትንሽ እንትን አድርጌ ያሳይቻችኋለሁ። እና ከዚህ በኋላ መሰራላችሁ ቪዲዮ ምን አይነት መሰላችሁ? ቭሎግ ነው የሚሆነው። ምን አይነት ቭሎግ መሰላችሁ? ከእግዚአብሔር ጋር ምን አይነት ቭሎግ ሰራላችኋለሁ። ሁሉም ነገር በነገራችን ላይ እግዚአብሔር ካለ ነው የሚሆነው። ምንም ነገር ሲደረግ እዚህ ምድር ላይ እግዚአብሔር ሲፈቅድ ነው። ከፈቀደ እስከ ጥግ ነው የምንሄዱ። ከጃኒ ጋር ኮላብ እናደርጋለን። ጃኒ ማለት ቃልን ያልናገርም ቃል የለኝም ነው የምላችሁ። ትንሽ ደግሞ ፀጉሬ እንትን ብሏል። ፀጉራችን ቦሌ ቦታ ምን አለ መናፈሻ መዝናኛ ምን ቦታዎች እንዳሉ ምን አይነት ቦታ አሁን በርገር ምናምን መብላት የምትፈልጉ ሰዎች ፒዛ ምናምን ብቻ እንደዚህ መዝናኛ ቦታዎችን እጠቁማችኋለሁ። እዚህ ፔጅ ላይ ታገኙታላችሁ። እንደዚህ አይነት ነገር ግን ትንሽ ኢንካም ያስፈልገናል። ይሰራል። ምንም ያስፈራ ነገር የለም፣ እንሰራዋለን ነው የምላችሁ። እና ትንሽ ለካሜራ ፈሪ ነኝ፣ ግን ከዚህ በኋላ እንትን አላለን። አሁን ማይክ እንገዛለን፣ ከዛ ሰልፊ ስቲክ እንገዛለን፣ ከዛ ደግሞ ቻናላችን እያደገ በእናንተ ሳፖርትነት እያደገ ሲመጣ ብዙ ነገር እየወጣን ቱር ምናምን እናደርጋለን እና ይህን ይመስላል። እና እስቲ ቪዲዮቹ ምናምን በመሀል አሳያችኋለሁ። እዚህ ጋር እንደምትዩት ከሆነ በቃ በጣም ብዙ እንትኖች አሉ፣ ጫጫቶች ምናምን እና ቪዲዮ አንስቼ መቅረጽ አልቻልኩም። ገብታችኋል? እዛ ቦታ ላይ እንዲህ ቪዲዮ ለመጀመሪያ ጊዜ ስለነበር ማለት ያለውና እንትን አዘጉኝ ነበር። ብቻ እንደዛ ነው እና ሳያችሁ አስበዋል። በመጀመሪያ ቀን መርካቶ ላይ ካሜራ ብቻ ምናምን ሲወጣ አሁን የሚገቡ የትኛው ጋር ብቻ ማሳያችሁ። ግን እስቲ ዝም ብለህ ተከታተለኝ ነው።
ከባድ ነው ግን ወይኔ ሲኖ ገጭቶኝ ነበር። አይቷላ መኪናው በጣም ከባድ ቦታ ነው። ስልኬን ብቀማ ግን አንድ መኪና ብቻ ነው ያለው። መርካቶ ሆኖ የሚደብር ቦታ ነው የምገባው። ስልኬ ተቀምጬ ከባድ ችግር ውስጥ የምንገባው 50 ምናምን ሺህ ብር አንድ ስልክ ገዝቼ